يا أختنا بالله لا صدقة بمتسد بساعات دبك أنا مستو إن الحجاب فريضة من ربنا المنان لا الله سبحانه وتعالى الجكروان تستالج واللي اللهن دعاء سلم منوالج ذكرم تزوترالج بالله سبحانه وتعالى كلهم توكلوا يقينوا الله لا ينيالو يا الله ما نمك الدنيا مك آخرة جنك لياوتات عندما يتل تاكالجنا كالله سبحانه وتعالى فكر ما نم فكر صادن دايبلتم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين أما بعد. السلام عليكم ورحمة الله وبركاته. فإن الأخلاق للأخت الملتزمة وسلوكها القويم سبيل لنصرة الدين وإقامة صرح الشريعة. إن شاء الله تعالى بزيه أجر ملأكت ست مسلموች ወይም ደግሞ ሙስሊም እህት ምን አይነት ባህሪ በምን አይነት አኽላቅ መታነጽ እንዳለባት ለማየት እንሞክራለን። ምክንያቱም ሙስሊም እህቶች ወይም ደግሞ የሙስሊም ሴቶች አኽላቃቸው ስነ ምግባራቸው ባማረ ቁጥር ዲን አልእስላምን ለመርዳት ዲን አልእስላም የበላይ ለመሆን ያላቸው ድርሻ ጉልህ ነው። እንዲሁም ነስር ለማግኘትና ሙስሊሞች እንዲሁም ዲን አልእስላም ድሮ የነበረውን ሀይባ ድሮ የነበረውን ክብር ያስገኝና ሰዎች ያከብሩት ዘንድ ሰዎች ያከበሩትም አላከበሩት እስልምና የአላህ ስብሓንሁ ወተዓላ ዲን ነው። ወላኪን እስልምናን ሰዎች ለእስልምና ያላቸው አመለካከት ጥሩ ይሆንና ወደ እስልምና ይመጡ ዘንድም የሴቶች ድርሻ እጅግ በጣም የጎላ ነው። ሰዎች የሚናገር ሰው ወይም ደግሞ ኹጥባ የሚያደርግ ሰው ዳዕዋ የሚያደርግ ሰው ሳይሆን ብዙውን ጊዜ ችግር ያለው ምሳሌ ሆኖ አርአያ ሆኖ ጥሩ ምሳሌ ሆኖ አርአያ ሆኖ የሚመራ ሰውና ነውና ብዙ ጊዜ የሚያስቸግረው። ስለሆነም ይሄን ሸሪዓ የበላይ ለማድረግ እስልምናን የበላይ ለማድረግ እስልምናን የድሮን ክብሩ ያገኝ ዘንድ የሴቶች ድርሻ እጅግ በጣም የጎላ ነው። فإذا وجدت الأخت الملتزمة حقا فإنه يثني على الإنسان ويكون المجتمع في خير. ሴቶች ጠንካራ ከሆኑ በአቋማቸው ማሻአላህ ከሆኑ ቁርአንና ሐዲስን ተግባራዊ የሚያደርጉ ከሆነ እስልምናን ሰዎች በጣም ያከብሩታል። ይሄም ሊሆን የሚችለው ለምንድነው? ከሴቶች የሚወጡት ሁሉ ልጆች እስልምናን ተግባራዊ የሚያደርጉ ስለሚሆኑ። ስለሆነም እስኪ ሙስሊማ እህቴ እስላማዊ ስነ ምግባሮችን ሁሉ እስላማዊ ባህሪዎችን ሁሉ እላሽ ላይ ለማንጸባረቅ እስኪ ራስሽን አዘጋጂ። እነዚህ ደግሞ የሙስሊም ሴት ባህሪ ምን ይመስላል ወይም ደግሞ የሙስሊም ሴት መገለጫ ምን ይመስላል የሚለውን ለማየት ኢንሻአላህ ተዓላ እንሞክራለን። ነስአሉላህ አን ይወፊቀና ለኩል ኸይርን ወያዕሲመና ሚን አልዘለል። ለመጀመሪያ የሙስሊም እህትን አንደኛው መገለጫ በምናይበት ሰዓት ሙስሊም ሴት ቀልቧ ከሽርክ በጣም የጸዳና በአላህ ስብሓንሁ ወተዓላ ምትመካናት ሙስሊም ሴት تنقي قلبها من الشرك ظاهره وباطنه. قلبان قلسم كهونه شرك دبك كهونه تنشم تلقونم شرك كالصوا يراكنو والله سبحانه وتعالى التقرم. بيت وستم شرك ميبال نجار يلم بيتسويت وستم شرك ميبال نجار يلم شركا كلبت بربرا وتتا شركا تتفلج. فالأخت الملتزمة لا تعلق تمائما ولا أوراق. مسلم تنكر ونتنيا مسلم سيف كلات مجلجة توحيد ولا امنت ولا كلات مجلجة شرك ميبال نجار بتعم توقزلج حرز ميبال نجار أتاكم كالله سبحانه وتعالى على ውጪ ያለ ማንኛውም ነገር እንደማይጠቅም አጥብቃ ታውቃለች። ጠንቋይ ቤት መሄድ የሚባልን ነገር አታውቅም። እንዲሁም በሌሎችም መንገዶች ከአላህ ውጪ ሱብሓነሁ ወተዓላ ምስጢርን ገይብን የሚያውቅ እንደሌለ ስለምታውቅ አቂዳዋ ላይ እምነቷ ላይ በጣም ጠንካራ ናት። አሁን ያሳለፍናቸው ሽርክ ያልናቸው ነገሮች ሁሉ ከሙስሊምነት ያወጣሉና ሽርክን በሙሉ ትጠነቀቃለች። ቀብር መዘየር የሚባል ነገር አታውቅም ሙስሊም ሴት። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ከአላህ ውጪ ያለ ማንንም አትገዛም፣ ከአላህ ውጪ ያለ ለማንም አትሳለም፣ ከአላህ ውጪ ያለን ማንኛውንም አካል ከሱ ጥሩ ነገር አትከጅልም፣ መጥፎም ነገር ያደርስብኛል ብላ አትሰጋም። ወላ ተኻፉ ኢላላህ አላህን እንጂ ማንንም አትፈራም ሙስሊም ሴት። በኩሉ ذلك يحبط العمل አሁን የጠቀስናቸው ነገሮችን ሁሉ ምትሰራ ከሆነ የሰራችው መልካም ስራዋ ይበላሽባታል። መልካም ስራዋ ተበላሸች ብሎ ማለት ደግሞ ተخلዱ في النار ويؤخر النصر. አሁንም ይሄን ነገር ካላሟላች በአላህ ብቻ ካልተመካች አላህን ብቻ ካልተገዛች ለአላህ ብቻ ካልተሳለች ሽርክን የሚባል ነገር ሙሉ በሙሉ ካልተወችው ሙስሊም ጠንከር ያለች ሙስሊም አይደለችም። ጠንካራ ሙስሊም ካሌለ ደግሞ የዲን አልእስላምን ነስር ማግኘት አንችልም። وينزع البركة ويزعزع الأمن. በረካ የሚባል ነገር በህይወታችን በረከትን አናገኝም። ጸጥታ የሚባልም ነገር አናገኝም። لأن الله
قال ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين نبي محمد هوي ودانت وحي تدرقوال كانت بفيتم ودنبروا سووش وحي تدرقوال لئن أشركت بتقرى ملكام سراه اللو يبلاشال ولتكونن من الخاسرين ككسروا سووش شمتون الله يلقونس اللهم بتشاتك زا كمسكان يتشمهون إلى الله سبحانه وتعالى الله كالنسو يدرقن እንዲሁም ሙስሊም እህት በአላህ ስብሓንሁ ወተዓላ ጠንከር ያለ ተወኩል አላት ከአላህ ውጭ ማንም ሊጠቅማትም ሆነ ሊረዳት እንደማይችል ጠንቅቃ ታውቃለች ቤቷ ውስጥ ምንም አይነት ነገር መጠበቂያ ነገሮችን አታስቀምጥም لأن الرسول قال احفظ الله يحفظك الله انطبقው الله سبحانه وتعالى ይጠብቀሃል የምለውን መር ጠንቅቃ ስለምታውቅ ሌላው የሙስሊም እህት ጠንከር ያለች የሙስሊም እህት መገለጫ ቁረቱ አይኑሃ في الصلاة የአይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው ሙዚቃ አይደለም ፊልም አይደለም ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁኢለት ቁረቱ አይኒ في الصلاة የአይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና እሷ ሰላትን ከጊዜ አታሳልፍም አወል ወቅት ላይ ተሰግዳለች ሰላቷን በመሰግድበት ሰዓት በኹሹዕ በጡማኒና ረጋ ብላ ነው የምትሰግደው ሙፍተለቱን ወተበተለቱን في صيامها ለአላህ Subhanahu Wa Ta'ala ጾሞችን ታዘወትራለች ረመዳንን ብቻ አይደለም የምትጾመው ሰደቃ በምትሰጥበት ሰዓት ደብቃ ነው የምትሰጠው እዩልኝ ያለች አይደለም የምትሰጠው ለአላህ Subhanahu Wa Ta'ala እጅግሯን ትሰጣለች ሁሌ አላህን ዱዓ ትለምነዋለች ዚክርም ታዘወትራለች በአላህ Subhanahu Wa Ta'ala ሁሌም ተወኩሏ የቂኗ አላህ ላይ ነው ያለው ያለ አላህ ማንም ከዱንያም ከአኺራ ጭንቅ ሊያወጣት እንደማይችል ታውቃለችና ከአላህ Subhanahu Wa Ta'ala ፍቅር የማንም ፍቅር እሷ ዘንድ አይበልጥም ነዓም የምትወዳቸው ሰዎች ባሏን ልትወድ ትችላለች አባት እናቷን ልጆቿን ወንድሞቿን ልትወድ ትችላለች ወላኪን ከአላህ Subhanahu Wa Ta'ala ፍቅር የበለጠ የማንም ውዴታ የለም ውስጧ ላይ አላህን በጣም ትወዳለች አላህ የወሰነውን ነገር ሁሉ ወዳ ትቀበላለች አላህ Subhanahu Wa Ta'ala የቀደረውን ነገር ያመጣውን ነገር ወዳ ስትቀበል በዲን الاسلام ቀጥ ብላ ስትተዳደር አንድ አርአያ አለቻት አንድ ሞዴል አለቻት ማንንም ሳይሆን አርአያ አርጋ የምትሄደው ረሱልን ሰለላሁ ዐለይሂ ወሰለምና የረሱልን ሰሐቦች ነው እዚህ ይሄን በተመለከተሳ አንዲት አርአያ አለቻት አንዲት ሴት አመቱ ሰውዳ ትባላለች ነብዩ ጋር ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ እኔ ያመኛል አሞኝ ስወድቅ ደግሞ ራሴ ሰውነቴ ይገለጣል አዙሪት በሽታ አለብኝ አለቻቸው ነብዩን ሰለላሁ ዐለይሂ ወሰለም ዱዓ አድርግልኝ ከዛ ነብዩ ምን አሏት ከፈለክሽ ዱዓ አድርግልሻለሁ አላህ አፊያ ያድርግሻል ካልሆነም ደግሞ ሰብር አድርጊ صبر ካደረግሽ አላህ Subhanahu Wa Ta'ala ጀነት ያስገባሻል ከፈለግሽ ደግሞ ዱዓ አደርግልሻለሁ አላህ መርሻል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሯት ይኔ ምን አለች አሰበችና ያ ረሱላህ አስብር صبر አደርጋለሁ አላህ ጀነትን እንዲወፍቀኝ صبر አደርጋለሁ ግና ዱዓ አድርግልኝ ስወድቅ አዙሮኝ ሲወድቅ ሰውነቴ ተገላልጦ ሰዎች አውራዬን ሰውነቴን እንዳያዩብኝ አለቻቸው ይኔ ይህቺ ሴት ራሷ አይደለም ወዳ የምትወድቀው አዙሯት ነው የምትወድቀው በዚህ ሁኔታ ላይ ያለች ሰውነቷን ሰው እንዳይባት አትፈልግም ራሷ አውቃ የምትከፍተው ሰውነቷን ራሷ ተገላልጣ የምትሄደዋሳ ምን እንበል ሙስሊም ናት ወይስ ደግሞ ሙሉ የእስልምናን ባህሪ እየተከተለች ነው አይደለም ከዚች ቆድዋ ከዚች አርአያችን ልናደርጋት ከሚገባን የጀነት ሴት ልንወስድ ይገባናል ይህች ሴት ከአቅሟ በላይ ሆኖ አዙሯት የወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣው እህት በራሷ ጊዜ የሚፈትን ሰውነቷን ለሰዎች ያሳየች የምትሄደው እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አላህ Subhanahu Wa Ta'ala ባዘዛቸው መልኩ ከሚተዳደሩ ሴቶች እንዲያደርግስ አላህን እጠይቃለሁ عندهم مسلم سيد تعرفوا أنها لما ارتدت الحجاب الشرعي ترفع شعار الإسلام إسلاموي حجابا ملو سونتوان يشفنت إسلاموي حجابا بمثلب سب الساعات واستوى سميت السماتال من هنا سميت أني يدين الإسلام سندق علامة كف بلو انديو لبلب يادركوين نو إسلاموي حجاب عندهم يوندوش سيم كمن يقدر لنا كإسلام مجرجع يقدر لنا في وخاصة أهون بتلاقي دمو بل نبت زمن لاي سووج إسلاما وكلوا
ወይም ደግሞ ሙስሊምን መስለው መንቀሳቀስ እያሻፈራቸው ባለበት ሰዓት ላይ ሴት ልጅ ሙሉ ሒጃብ አድርጋ መሄዷ፣ ወንድ ልጅ ጺሙን ለቆ መሄዱ ምን ያደረገ ነው? የእስልምና ባንዲራ ከፍ ብሎ እንዲውለበለብ ያደረገ ነው። ሰዎች ወንዶች ጺማቸውን አስረዝመው ልብሳቸውን አሳጥረው እንዲሁም ሴቶች ሙሉ ሒጃባቸውን ለብሰው በሚሄዱበት ሰዓት እስልምና ይሄን ነው የሚመስለው፣ ይሄን ነው የሚያዘው የሚለውን ለሰዎች እናስረዳለን። በዚህም መልኩ ሰዎች የሙስሊሞች ምንነት እንዲረዱ፣ ሙስሊሞች ለምን ሒጃብ እንደሚያደርጉ እንዲረዱ ይጠራቸዋልና እንዲጠይቁ ያደርጋቸዋል። ስለሆነም በጥቅሉ የመጀመሪያው የሴቶች የሙስሊም ሴት መገለጫ ለአላህ ስብሓነሁ ወተዓላ ቀልቧን ሁለመናዋን ትሰጣለች። አላህ ያዛትን ቀጥ ብላ ትታዘዛለች። ከሽርክ በሙሉ የጸዳች ናት። ሶላትን በመሰግድበት ሰዓት ጠንካራ ናት። ከጊዜው አታሳለፈም። ሒጃቧ ላይ በጣም ትኮራለች። ብሎም ሒጃብ መልበሷ የላ ኢላሃ ኢለላህን ባንዲራ ከፍ አድርጋ እንደ መውለብለብ ትቆጥራለችና። ሌላው የሙስሊም ሴት ባህሪ ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ፣ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። ህይወቷ በሙሉ ያማረ ነው። የአኽላቋን ጥሩነት በመናይበት ሰዓት ተሕሲቡ ለኩል ቀውልን አልፈ ሒሳብ፣ እያንዳንዱ ለምታረገው ነገር እያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው፣ ብዙ ጊዜ ሐስባ ነው እርምጃ የምትወስደው። ለምን? ሙስሊም ሴት ናትና። አንዴ እሷ ከተሳሳተች፣ አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው፣ የሰዎች አይን እሷን ስለሚከታተሏት፣ የሰዎች ምላስ እሷን ስለሚከታተሏት፣ ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ? አያችሁ እነዚህ ሒጃብ የሚያደርጉ፣ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ። ይኸው እስልምና የሚባለው ቆሻሻ ሃይማኖት እያለን መንጠላው ለዚህ ነው ስለሚባል እያንዳንዱን ነገር እርምጃ ከመውሰዷ እያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች። ይሄ ስራዋ ሁሉ ጥላቶች ይከታተሉታልና ትኩረት ማድረጓ ዲኗ ላይ፣ ስራዋ ላይ፣ እንቅስቃሴዋ ላይ እሷ ብቻን የሚመለከት ጥፋት ሳይሆን ያጠፋችው ጥፋት እስልምናውን ስለሚመለከት ሁሌም እንቅስቃሴዋ ላይ፣ ዲኗ ላይ፣ ተግባሮቿ ላይ በሙሉ ረጋ ብላ አንገቷን ደፍታ አስባ ነው የምትንቀሳቀሰው። ይህ አኽላቋን በተመለከተ ነው። አማ ከዱንያ ጋር ያላትን ግንኙነት ባጭሩ በምናይበት ሰዓት በዚህ መልኩ አኽላቋን አሳምራ፣ በዚህ መልኩ ሒጃቧን ለብሳ፣ በዚህ መልኩ ቀጥ ብላ በምትሄድበት ሰዓት ዱንያ ላይ ብዙ መከራዎች፣ ብዙ ጥበቶች፣ ብዙ ስቃዮች ሊደርሱባት እንደሚችሉ ታውቃለች። ضيق عليها في الدنيا وسع عليها في الآخرة። ልክ በዱንያ ጭንቅ፣ መከራ፣ ስቃይ ጣጣ በበዘባት ቁጥር ሰዎች አዛብ ያደረጓት ቁጥር አኺራ ላይ የአላህ ረሕመት ሰፋ ብሎ እንደሚጠብቃትና ሰፊ የሆነ የጀነትን ሀገር እንደምታገኝ ልታቅ ይገባታል። اللهم ارزقنا الجنة يا ارحم الراحمين። አላህ ስብሓነሁ ወተዓላ በረሕመቱ ጀነት እንዲረዝቀን ጠይቀዋለሁ። ኢማሙ ሙስሊም እንደዘገቡት ረሱል ሐዲስ ላይ ምን ብለውናል? አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት፣ ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق፣ ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة፣ ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት፣ ለጋስናት። حسن الخلق ጥሩ ስነ ምግባርን ዑለሞች ሲገልጹ ምን ብለዋል? هو بذل الندى وكف الأذى واحتمال الأذى፣ ለሰዎች ጥሩ መዋል፣ ከሰዎች የኛን ሸር ለሰዎች ጥሩ መሆን፣ ይሄ አንድ ክፍሉ ነው። ሌላኛው ክፍሉ ወከፍል አዛ፣ እኛ ሰዎችን አዛ ማድረግን መታቀብ፣ ሰዎችን አዛ ማድረግን መታቀብ። ሌላኛው ደግሞ ወህቲማሉል አዛ፣ ሰዎች አዛ ሲያደርጉን፣ ሰዎች ሲያስቸግሩን ማለፍ፣ ሲያስቸግሩን ማለፍ፣ በሶስት መልኩ ይገለጻል። አንደኛው ለሰዎች ጥሩ መሆን፣ ሁለተኛው ሰዎችን አዛ አለማድረግ፣ ሶስተኛው ሰዎች አዛ ሲያደርጉ ቸላ ማለት ወይም ደግሞ መቻል። ይሄ አኽላቅ ይባላል። ሙስሊም ጠንካራ የሆነችና እስላማዊ ስነ ምግባር ይንጸባረቅባት ሴት ሰዎችን አዛ፣ ሰዎች ሊሰድቧት ይችላሉ፣ ሰዎች ሒጃቧ ላይ ሊያሾፉ ይችላሉ፣ ሰዎች ሰላቷ ላይ ሊያሾፉ ይችላሉ። ይሄን ትችላለች። ይሄን መቻል ብቻ አይደለም፣ ለሰዎች ጥሩ ውለታን ትመልስላቸዋለች። ይሄ ከአኽላቋ አንዱ ነው። ሌላው አኽላቋን እንዲያምር ከሚረዷት ነገሮች ጥሩ አኽላቋ ጥሩ እንዲሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሰለፎች መንገድ እንድትጓዝ ከሚያደርጋት ነገር አንዱ ዒልም አዱንያ፣ እሷ ዘንድ እውቀት ብሎ ማለት የአዱንያ እውቀት ሳይሆን የአኺራውን የቁርአንና ሐዲስ ዒልም ያለው ሰው ነው እሷ ዘንድ ትልቅ ዓለም የሚባለው። ከዲኗ በማይጋጭ መልኩ የሆነ አዱንያም ሆነ አኺራንም ትምህርት አጠቃላ መሄድ ከቻለች ቆንጆ፣ ካልሆነ ግን ትልቁ ጭንቋ ትልቅ ማወቅ እንዳለባት ራሷ የምታሳምነው የቱ ላይ ነው?
ያ አኺራ ዒልም ላይ ነው፣ ቁርአንን መረዳት ነው፣ ሐዲስን መረዳት ነው። ወሩበ ሐሚለትን ስንትና ስንት ትልልቅ የትምህርት ማስረጃዎችን የተሸከሙ ሰዎች አሉ ቁርአንን በተአምር ማንበብ የማይችሉ ወይም ደግሞ ላኢላሃ ኢላላህ በሉ ሲባሉ አንድ ሐርፍን የላኢላሃ ኢላላህ ምንነት አስተካክለው የማያውቁ ወይም ደግሞ አንድ ሩክኑን ጥለው ላኢላሃ ኢላላህ በትክክል ማለት የማይችሉ ስንትና ስንቶች አሉ። ጀነት ሰዎች ጀነት መጠናቸው ደረጃቸው ከፍ የሚለው ቁርአንን በመቅራት ነው እንጂ ሌሎች ነገሮችን በመደርደር እንዳይደለ ጠንቅቃ ታውቃለች። ስለሆነም ዒልም ላይ ትኩረት ታደርጋለች። ዒልም ብሎ ማለት ቁርአንና ሐዲስን ማወቅ መገንዘብ ብሎም ሰለፉን ሷሊህ ይረዱት በነበረው መልኩ ተረድቶ እላያችን ላይ ተግባራዊ ማድረግ እንደሆነ ጠንቅቃ ታውቃለች። እንዲሁም በሙስሊም እህቶቿ ላይ አታሾፍም። ከሷ ይብለጧትም ይነሷትም ሙስሊም ሴት በማንም ላይ አታሾፍም። ራሷን ትገመግማለች። ሰዎች ሲመክሯት እሺ ብላ ትቀበላለች። የመከሯትን ምክር ተቀበላም ተግባራዊ ታደርገዋለች። ሌሎችንም ሰዎች እንዲሁ ትመክራለች። ወንጀሏን ወይም ደግሞ ጥፋቷን የሚነግራትን ሰው እሺ ብላ ትቀበላለች፣ ታከብራለች፣ ውለታን ትመልስለታለች። ከመጥፎ ሰዎች በአጠቃላይ ትርቃለች። ሸርና ሸረኞች ያሉበትን ቦታ ሁሉ ትርቃለች። ሰዎችን መቀላቀል ከመጥፎ ሰዎች ጋር መቀላቀል ካስፈለጋትም ከመጥፎ እህቶች ጋር መቀላቀል ካስፈለጋትም እንዳስፈላጊነቱ በትንሹ ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል። የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል። ትዕግስት ታደርጋለች። እነሱ የሚያደርሱባትን አዛ ትታገሳለች። ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች። ወተድዑሁነ ኢለላህ ወደ አላህም ትጠራቸዋለች። በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች፣ ወደ ዲን ትጠራቸዋለች። ስንትና ስንት ምሳሌዎች አሉ። የሰለፎችን ሲራ በምናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አሰሮችን መጥቀስ እንችላለን። ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ። እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም። ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ ልክ እናንተም ድሮ እንደነሱ ነበራችሁ፣ ካፊሮች ነበራችሁ። አላህ Subhanahu Wa Ta'ala መነ عليكم ትልቅ ውለታ ዋለላችሁና ወደ ዲን الاسلام እንድትመጡ አደረጋችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እሷ ምን ታስባለች? እኔ ራሷን ትገመገማለች። እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበር፣ እንደሷ ውሸት ላይ እንደሷ حرام ላይ ነበርኩ ይሆናል። ስለሆነም አላህ ውለታ ውሎ ወደዚህ አመጣኝ። እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል። ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች። እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም። ሙስሊም ሴት ሁሌም ሰሃቦች በነበሩበት መንገድ አንገቷን ደፍታ ትኖራለች። ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች። ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ከአሁን ቀደም የነበሩ ሰሃቦች፣ ታቢዒዎች፣ አኢሻ እንዲህ አይነት ትልልቅ ሰሃቦች በተረዱት መልኩ ተረድታ ትሄዳለች። ማንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም ማንም አይደለም፣ ቁርአንና ሐዲስ ነው። አላህ Subhanahu Wa Ta'ala ባዘዛት መልኩ ቀጥ ብላ ትጓዛለች። ለስሜቷም ሆነ ለሸይጣን ቦታ አትሰጥም። ለራሷ ከመጠበቅ ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች። ኸይር ስራ ላይ ትሽቀዳደማለች። ጥሩ ሰዎችንም ወደ ኸይር ነገር ትጣራለች። ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች። እንዲሁም መሰራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም። አስተማሪ ልትሆን ትችላለች፣ ቁርአን ልትሐፍዝ ትችላለች፣ ሰዎች እንዲሐፍዙ አሳፋሽ ትሆናለች፣ ባለቤቷን ልትንከባከብ ትችላለች፣ ጎረቤቶቿን ልትመክር ትችላለች። ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት፣ ሰዎች ትልቅ ናት እንዲሏት፣ ሰዎች እንዲያሞካሿት ብላ አይደለም። ሁሉም ስራዋ ለአላህ ብሎ ነው። እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መጥተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አገኝተው ሲጠይቋት
ወደ አላህ Subhanahu Wa Ta'ala ታስታውሳለች የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጥ ላይ የምታስበው ምንድነው ወደ አላህ ነው የምትመለሰው የራሷን ድህነት ነው የምታውቀው ለምን አኽላቋ ያማረ ነው ብለናል ቀልቧ ንጹህ ነው ብለናል የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው አኺራን ነው የምታስታውሰው ምስኪንን ሰው ከሷ አንሱ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች كما قال تعالى يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ አንቱም الفقراء إلى الله እናንተ ናችሁ እኮ ወደ አላህ ከጃዮች እናንተ ናችሁ እኮ ወደ አላህ ድሆች እናንተ ናችሁ እኮ ምስኪኖች አላህ ከናንተ የተብቃቃ ምስጉን የሆነ ጌታ ነው ስለሆነም ቀጥ ብላችሁ አላህን ተገዙት አላህን ታዘዙት ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች ከዛም ካላት ትለግሳለች ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት ሰደቃን ሁሌ ታበዛለች በሌላ አገላለጽ በዚህም ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት የረሱሉ ሰለላሁ ዐለይሂ ወሰለም ሚስት ኡሙል መሳኪን ረዲየላሁ ዐንሃ hatta ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱሉ ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች የእጅ ስራ ትሰራ ነበረ ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች የተወሰነውን ደግሞ ለምስኪኖች ትሰጣለች ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ አልኡኽቱል ሙልተዚማ ገኒየቱን ቢላሂ متعففة عن سؤال الناس ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጫዎች ከሌሎች ለየት ከሚያደርጓት አንዱ በአላህ Subhanahu Wa Ta'ala የተብቃቃች ናት ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም እንዴ ችግር ደርሶብኛል ብላ ለመላሷ አትናገርም ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም ወደ አላህ ብቻ ነው የምታደርገው አላህ Subhanahu Wa Ta'ala ብቻ ነው ችግሬን የሚያወጣኝ አይደለም ያዱንያን ጭንቅን ታዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ ገና ችግሯን ለአላህ ብቻ ነው የምትናገረው አላህ Subhanahu Wa Ta'ala ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁዋ ነው ጉልበት ነው መኖሪያ ቅዋም ነው ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሶም ያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም ለምን فالموعد الجنة መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው ጀነት ላይ ነው ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ መታዘዝ የከለከላትን መከልከል መቻል አለባት ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያለ አግባብ ወጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ Subhanahu Wa Ta'ala ሱረቱል ፉርቃን 37ኛው አንቀጽ ላይ አደብ አስይዟታል በአላህ አደብ አሳዛት መልኩ የምትጓዝናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት قال تعالى والذين إذا أسرفوا لم يسرفوا ولم يقتروا والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያ ናቸው የአላህ ትክክለኛ ባሮች እነማን إذا أنفقوا ወጪ በሚያደርጉ ሰዓት لم يسرفوا በጣም ማያባክኑ ወለም ይቅቱሩ በጣም ማይሰስቱ وكان بين ذلك قواما በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ Subhanahu Wa Ta'ala አደብ ስለያሳዛት በዚህ መልኩ ትጓዛለች تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح መጀመሪያ ላይ ህይወቷ ያማረ ነው ደስተኛ ሆና ትኖራለች ብለናል እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር ብዙ ሀብት ማግኘት ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም ደስታ ውበትም አይደለም ደስታ እሷ ዘንድ العمل الصالح መጨረሻ ያለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው الإيمان بالله በአላህ Subhanahu Wa Ta'ala ከልብ ማመን አላህ
የከለከለውን መከልከል አላህ ያዘዘውን ማዘዝና ወልዐመሉ ሷሊህ ወዱ መልካም ስራዎችን መስራት መልካም ስራ ከሰራች በአላህ Subhanahu Wa Ta'ala ካመነች ከሷ የበለጠ ደስተኛ የለም ለምን ድንኳን ውስጥ ለምን አትኖርም ለምን መጠለያ ውስጥ ለምን አትኖርም ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም በሚሄድ ስልጣንም ደስታም ውበትም አይደለም ይልቁንስ ደስታ ያለው كما قال تعالى في سورة النحل من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من كامن سرا يسرع سو من ذكر أو أنثى وندم هو نسيت وهو مؤمن مسفرتو جن مؤمن كهونه መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት ጥቁርም ይሁን ቀይ ትልቅም ይሁን ትንሽ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አደርገዋለሁ ይላል አላህ Subhanahu Wa Ta'ala فلنحيينه حياة طيبة ያማረችን ህይወት አኖረዋለን አላህ Subhanahu Wa Ta'ala طيبة ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎ አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላተው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደዚህ ማይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት ሐራም ውስጥ አትወስቅም ፊልምን አታይም ገንዘብ አዘርፍም ያሌለ ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረም የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ الله سبحانه وتعالى ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገለጫ የተከክለኛው ሙስሊም ሴት መገለጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት በየትኛውም ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትልም መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢ الله አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት በየትኛውም ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሆን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና واتقوا الله واعلموا أنكم ملاقوه وبشر المؤمنين واتقوا الله أن أنت سويتوا الله انفروت واعلموا اوقوا أنكم ملاقوه الله تجنان يتالاتشو كالله تجنان يالاتشو اوقوا سلهون انفروت مياسكيمون نجر أتسرو وبشر المؤمنين فالله يأمنوا سويتشن أبسراتشو بالدنيا بآخرة إلى الله سبحانه وتعالى سلهون موتن كل فتلة هذا قالش كالله قال مجنان يتزوجنا يتنيوم ساعة لي قال مجنانية زوج ناس يتنيوم ساعة لي قال مجنانية زوج لا تأسفوا على ما فات من الدنيا فالدنيا لا يلف نجر أسجنك أسم كهم قدم بالجنتي إن دفلكون يلكجمال لكم بالجنتي بشجر عدكون سلهون مهن تروبا لأقبتي يدستان نور لنور الجبانيال كذا وكذا عندي هينت نجر بتأمر سؤال يلم يلفوا ألفات ودفيتم بميمة أو دمو أتتللم الله ترو نورو كانورات ما شاء الله بزو نجر خير نجر تسربها لشكال هو نسا أتبساجم ولو أعطيت ملك سليمان لم يشغلها عن الله طرفة عين يا نبي الله سليمان ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣን ማግኘቷ ብርና ውበት ስልጣን ከአላህ Subhanahu Wa Ta'ala ለቅጽበት አያዘናጋትም ሞትን እንድትረሳ ለቅጽበት አያደርጋትም አላህ Subhanahu Wa Ta'ala ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ሰዓት ታስይዛቸዋለች
ራሷ ኸይር ነገር ላይ ቀጥ ብላለች። ራሷ አርአያ ናት። እሷን አይተው እነሱም ቀጥላሉ። ሙልተዝም የሆነ ቤት ውስጥ ነው ያለችው። ቤቷም ሙልተዝም ነው፣ መጥፎ ነገር አይታይም። ልጆቿም ሙልተዝሞች ናቸው፣ መጥፎ ነገር አይታይም። ላ ይወልዱን الإزعاج للآخرين ልጆቿም ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታይባቸውም። والأخت الملتزمة منارة تحتاط لنفسها في مجال النسوة ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በምትገናኝበት ሰዓት ራሷን ከፍ አድርጋ አደቧ፣ ስራቷ፣ እውነት መናገሯ፣ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል። ከሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው። ዝም ብላ ያገኘችውን ያሌለን ወሬ አትለፍፍም። ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች። ከሐሜት ምላሷ የጸዳ ነው። ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም። መች መዘየር እንዳለባት መች መዘየር እንዳለባት ታውቃለች። ጊዜዋን በጣም ትጠብቃለች። ከገንዘቧ ያበለጠ ለጊዜ ትሰስታለች። ከሰዎች ጋር በምትገናኝበት ሰዓት ያሌለውን ያወራች መጥፎ ባህሪ ያሳየች ሰዎች የሚሸሿት አይደለችም። ብልህ ናት። ወላ ኸፊፈቱን ፈየስተኸፉ ቢሃ ይህን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያሌለ ቀልድ የቀለደች ራሷን ክብሯንም መታጣ አይደለችም። መካከለኛ ናት። ከማ ቃለ ሰለላሁ ዐለይሂ ወሰለም ደግሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት። አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስጠላቸዋል። ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ። ከሁለቱም የጸዳች ናት። ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች፣ ገና ክብሯን በሚነካ መልኩ አይደለም። መሳቅ ያለባት ጋር ፈገግ ትላለች፣ ኮስተር ማለት ያለባት ጋር ኮስተር ትላለች። ይሄን ሁሉ ማግኘት የምችለው መቼ ነው? ያላስፈላጊ ያለ በቂ ምክንያት ከቤቷ አትወጣ። ከቤቷ ካልወጣች ከሸር እህቶች አትገናኝም። ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም። ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም። ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት። ለምን? ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው ምላስህን ያዝ፣ ወንጀልን አስታውሰህ አልቅስ፣ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች። እንዲሁም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንም ጋር አትቀያየምም፣ ማንንም አትንቅም። ከሷ የሚበልጥን ሰው በምታይበት ሰዓት ምን ትላለች? እቺ በእድሜ ከኔ ትበልጣለች አይደለ? ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት። ከሷ በእድሜ የሚያንስ ሰው በምታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች፣ ከሷ የበለጠ እኔ ወንጀል ሰርቻለሁ። በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች። ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ። ሁሌ ራሷን ሰዎች ዘንድ ትንሽ አድርጋ ትታያለች፣ ራሷን ታቀላለች ለሰዎች። አላህ ዘንድ ግን በጣም የተከበረች ናት። ራሷን ስታስተናንስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ። እሷ ግን አላህ ዘንድ በጣም ትልቅ ናት። ውድን ነገር ውድ ዕቃ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም። ባሌ እንዲገዛልኝ፣ ወንድሜ እንዲገዛልኝ፣ እኔ ይሄን ያክል ወርቅ አለኝ፣ ይሄ እንዲህ ያክል የተከበሩ ዕቆች አሉኝ ብላ ሰዎች ዘንድም አትለፍፍም፣ እንደፈለገች አታወራም። ፈለዐለ ሚን በይኒሁነ ኡክተን ፈቂራ ይህንን በምታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ቀልቧ ይሰበራል። ሁሌም ወደ መስጂድ ትመጣለች። መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው። መስጂድ ውስጥ ማን አለ? ምስኪኖች አሉ፣ ድሆች አሉ። እሷን ይዩ ወይ ሰላታቸውን ይስገዱ፣ ይኔ ምን አይቀርም ቀልባቸው ይሰበራል። ይህን ነገር ላለማድረግ ብላ እሷ ሁሌ መስጂድ ወይም መምጣት ካለባት ወይም ደግሞ የሆነ ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው። ሁሌም ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን ሱብሓነሁ ወተዓላ ቤት ነው የሚመጣው እስትግፋር ለመጠየቅ አላህን ሱብሓነሁ ወተዓላ ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም። ወይነማ ተእቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው። ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው። ራጂየተን ሊላሂ የርፈዑሃ ራሷን ዝቅ ታደርጋለች። ምናልባት አላህ ይሄን መተናነስን አይቶ ከፍ ያደርገኛል በማለት ተዕለሙ። በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች፣ ጥሩ ታደርገዋለች። የሰውንም ሐቅ የአላህንም ሐቅ ትጠብቃለች። ለምን? ለሞት እየተዘጋጀች ስለሆነ። ቤቷ ውስጥ ያለው ቁርአን፣ ቤቷ ውስጥ ያለው ክታብ፣ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው። ይሄን ጠንቅቃ ታውቃለች። ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች፣ በእያንዳንዱ ሐዲስ ራሷን ትገስጻለች፣ በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች።
ፉቀራ ምስኪኖችን ደካሞችን አትዘነጋቸውም ለነሱ ሁሌ ወጪ ታደርጋለች ምስኪኖችን ታቀርባቸዋለች የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች እንዲሁም ባለጥ የሆኑ እህቶቿን ባል አግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች የራሷን ሐጃ በምትፈጽምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸው ለተሰበረ እህቶችም የሆነን ነገር ታበረክታለች የቲሞችንም አትረሳም ታበላቸዋለች ታለብሳቸዋለች كما قال تعالى لن تنالوا البر حتى تنفقوا مما تحبون ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች ለየቲሞች ለአራምሎች በጎ የምትሆነው ለምንድነው አላህ ስላለ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ ስላላት በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህም ይፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም ለምን አዱንያ ላይ እስከመቼ እንደምትኖር ታውቃለች አዱንያ ላይ ስትኖር ለአኺራዋ ሚረዳትን ሰው ነው ከጎኗ ማኖር ያለባት ስለሆነም ለአኺራ ሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው አላህን የሚፈራ ከሆነ ማንም ይሁን ምን ተቀበለዋለች ለምን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን አባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው ይሄን ያክል ውበት ያለው ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም ይሄን ያክል የወርገብ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም ይሄንም ስለምትጠቅሷ ዘንድ ሁለት ሸርጥ ብቻ ነው ያለው አንደኛው ኹሉቅ ስነ ምግባር ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች ዘርንም መስፈርት አይደለችም ውበትንም መስፈርት የምታደርግ አይደለችም ገንዘብና ስራንም መስፈርት የምታደርግ አይደለችም መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደ ኋላ አትልም እሱን ከመቀበል ወላ ተንተظሩን ለዛ ይሄ አላህ Subhanahu Wa Ta'ala ዘዋጀን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ከወደዳት በአክብሮት ያኖራታል ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን ያሰቃያት አይኖርም ስለሆነም አቡበክር ሊመጣ አይደለም ኢብኑ ተይሚያ ሊመጣ አይደለም ወይም ደግሞ ኢብኑ ባዝ ሊመጡ አይደለም አላህ Subhanahu Wa Ta'ala የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች ከአላህ Subhanahu Wa Ta'ala አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችይምና አላህን የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው ይሄን ነገር ቶሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሷሊህ አይደለም ደግ አይደለም ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምትተክ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች ብዙ እህቶች ትዳር አጥተው ባህልን አጥተው የኖሩ ያሉበትን ምክንያት ይሄ ነው ወንድን ያማረጠች ትኖራለች ሙስሊም ሴትን ግን በመናይበት ሰዓት ጥሩ አላህን የሚፈራ ሰው ከመጣ ወዲያው ትገባለች ወተክዊኑ ኡስረትን ሷሊሐትን ኸይሩ ሚን አልኢንቲዛር ቶሎ አግብቶ አላህን Subhanahu Wa Ta'ala የሚፈሩ ብዙ አብደላሆችን ብዙ መሐመዶችን ብዙ ፋጢማ አይሻዎችን መውለድ ዝም ብሎ ሷብ የምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ Subhanahu Wa Ta'ala ለሷ ያላከውን ሷሊህ የሆነን ወንድ አግብታ ብዙ ሷሊህ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች አላህን ስለምትፈራ በል يكفي من الشروط ان يكون ملتزما خلاص ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት አይዋን لا ترفضوا الزواج بحجة استكمال التعليم او الحصول على الشهاده እንደሁም ያላገባች የወጣት ሙስሊም እህትን ባህሪ በመናይበት ሰዓት ትዳርን ወደ ኋላ አታቆየውም ትምህርትን ለጨርስ ብላ ትዳርን ወደ ኋላ አታቆየውም ዩኒቨርሲቲ ልግባ ብላ ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ Subhanahu Wa Ta'ala ቀድሮት ከሆነ ነው አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎሽ ብላ ማግባት አለባት የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን መሐመዶችን ሷሊሐቱና ተቂያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ
ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው። ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው። ወላኪነኪ ኹልቅቲ ሊልበይቲ ወዘውጂ ወልአውላድ ሴት ልጅ የተፈጠረችው አላህ ስብሓነሁ ወተዓላ በዛት መልኩ ቀጥ ብላ ጥሩ ጅሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው። አላህ ስብሓነሁ ወተዓላ እንዲህ ይለናል ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ወቀርነ ፊ ቡዩቲኩን ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው። ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ። ታዲያ ሙስሊም ሴት አላገባም ካለች ከዛ ምንድነው የሚጠብቃት? እሷው ትመለሰለን ተስዓ አላ ተዝዊጅ አኸዋቲሃ ፊላህ ሌላ ሙስሊም ሴት መገለጫ ጠንካራ ሙስሊም ሴት መገለጫውን በምናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች። ሌሎች እህቶቿ የራሷ እህቶችም ሊሆኑ ይችላሉ፣ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ። ጥረት ታደርጋለች። ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም። እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም። በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች። እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች። ይሄን ለምንድን ነው የምታደርገው? ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው? ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው። አንዱ ከደከመ ሌላኛውም ይደክማል። ፈረል ሙእሚኒነ ፊ ተራሑሚሂም ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው እንዳንድ አካል ይታያሉ። አንዱ አካል ከታመመ ሌላኛውም አካል ይታመማልና ይህን ስለምታውቅ አላህ ስብሓነሁ ወተዓላ ያዘዛትን ትታዘዛለች። ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች፣ ሲታመሙ ከነሱ ጋር ትታመማለች። እኔ አገባው እኔ ህይወቴ ተሳካ ሌላው የራሱ ጉዳይ አትልም። ለሁሉም እህቷ ታስባለች። እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከትዳር አካባቢ ሳንወጣ ላ ቱከልፉ ዘውጀሃ ማ ላ የጢቅ ባህሏን ከአቅሙ በላይ የሆነ ነገር አታስቸግረውም። ወላ ተስተቂሉ ማ ያቲ ቢሂ ባህሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የሱን ህይወት ያነጻጸረች ባለቤቷን አታስቸግርም። ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም። በል هي راضيه مرضيه አላህ Subhanahu Wa Ta'ala በወሰነላት ህይወት ትወዳለች። ይሄን በመውደዷም አላህ ይወዳታል። تستكثر القليل من زوجها وتشكر عليه ባሏ ትንሽም ነገር ይስጣት ማሻአላህ ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች። ጥሩ አድርጋም ህይወቷን መምራት ትችላለች። አላህ Subhanahu Wa Ta'ala ከእንዲህ አይነቷ እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ። እንዲሁም ባሏን በኸይር ነገር ትረዳዋለች። ባሏን ወደ መልካም ነገር ትገፋፋለች። ልጆቿን ወደ ትልቅ ደረጃ ለማድረስ ታነጻቸዋለች። ህይወቷንም በስርዓቱ አስተናብራ ትመራለች። ተስብሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች። ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም፣ ወይም ደግሞ አጅነቢ አታስገባም። ለስራ ሄዶ ሊሆን ይችላል፣ ዒልምን ፍለጋ ሄዶ ሊሆን ይችላል፣ ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል። ይሄን ነገር እሷ ቤቱን አታስደፍርም። አላህ ዘንድ አጅር እንደምታገኝ ታውቃለች። ስለሆነም የባሏን ምስጢር የባሏን ሀብት የባሏን ቤት ትጠብቃለች። አንዲት ሴት አገባች ብሎ ማለት ደግሞ የባሏን ኃላፊነት ወሰደች ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም። በል ሙሪሐቱን ለዘውጂሃ ወለአውላዲሃ ባለቤቷን ታዝናናለች፣ ልጆቿን ታዝናናለች፣ ራሷን በደስታ ትኖራለች። ቃለ ሰለላሁ ዐለይሂ ወሰለም ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች። ቱዒኑ ዘውጂሃ አላ ጣዓቲላህ ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች። ሲሰግድ ከሱ ጋር ትሰግዳለች። አላህ Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች። አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች። አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች። አላህ Subhanahu Wa Ta'ala እንዲህ አይነት እህቶችን ላላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ። የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች። ሰው ነውና አላህን ፍራ ትለዋለች። ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች። አይዞህ በርታ ትለዋለች። ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች። قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها
በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ? ረሂመላሁ ኢምራአ አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እምቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል። እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች። ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም። ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም። ከባሏ ጋር ባለው ህይወት ይህን ችግር ለመፍታት ጥረት ታደርጋለች። የራሷን መብትም ትተዋለች። አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች። ችግሮችን የባሰ እንዲከፉ አታደርጋቸውም። መውጫ መንገድንም ትፈጥራለች። ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች። በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች። አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጡማእኒና ይኖራል ቤቷ። እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ትጠብቃለች፣ ከቆሻሻ ነገር ትጠብቃለች። ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ትጠብቃለች። ቤቷን በስርዓቱ ታስተዳድራለች። የቤቷ አስተዳደር ናት። እሷ የቤቷ መሪ ናት። ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው፣ ራሷ ልጆቿን ታንጻቸዋለች። አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች። ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም። ባሏን እንዳትንከባከብ አያደርጋትም። አባት እናትም ካሏት እነሱ እንዳትንከባከብ አያደርጋትም። ብሎም لا يزيدها العمر إلا قوة ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው። ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል። ተራጥፍ لها كأنه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያተሐፈዘች አላህን እንዲፈሩ ያደረገች በጣም ትኩረት ታደርጋለች። ትልቅ የሆነ ዓላማም ለልጆቿ ትልቅ ዓላማም ስትራቴጂ ትነድፋለች። ልጆቿ ውስጥ ክብርን ጀግንነትን አርቆ ማሰብን ከመጥፎ ነገር ከጸያፍ ነገር መራቅን ጀግንነትን ወንድ መሆንን ልጆቿን ታስተምራለች። ሴት ልጆቿንም እንደዚሁ ለሴት ሙስሊም ሴት የሚሆንን ባህሪ ታስተምራለች። ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው ለእናታቸው ለሌሎች ወንድሞቻቸው ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች። ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች። ያለ አላህ ማንም ሊረዳት እንደማይችልና መታገዣ እንደሌለ ታሳውቃቸዋለች። አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች። ናም በዚህ መልኩ ልጆቿን ያሳደገች ባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም። ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች። ይሄን ውበቷን በምትጠብቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም፣ ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች። በለህናት ይህንን በምታደርግበት ሰዓት ደግሞ ከዲንጋ በሚጋጭ መልኩ አታደርግም። حرام የሆነውን ጸጉር መቀጠልን አትዳፈረም። አይን መቀንደብን አትዳፈረም። ፊት ላይ አላህ Subhanahu Wa Ta'ala የተኛውንም ተገይራት አላህ ከፈጠረው خلق ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም። አላህን ትፈራለች። ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች። አላህ Subhanahu Wa Ta'ala የሰው ልጅን ሙሉ አድርጎ ፈጥሮታል። ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ Subhanahu Wa Ta'ala ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው። እንዲሁም በጣም ጥብቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ኢባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም። መስገድ ካለባት እዛው መቅራት ካለባትም እዛው ጓደኞቿን ቁርአን ናቸው። ሁሉም ችግሯን የሚፈታላት አላህ Subhanahu Wa Ta'ala በዱዓ ነው። ስለሆነም በጣም ጠንከር ያለች እህት ናት። ባለቤቷን በጣም ታከብራለች። ከባሏ ጋር በጥሩ ሁኔታ መኖር ትችላለች። ሌላው ተስቢሩ على البلاء ሙስሊም ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ ተስቢሩ على البلاء وتزيدها ايمانا وتصون لسانها አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች። ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል። ምላሷንም ከመጥፎ ነገር ተጠብቃለች። አላህ Subhanahu Wa Ta'ala ዘውጅ ባል ካልሰጣት አትቆጭም አትጨነቅም። ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች። ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው አላህ ሰዎችን ለመርዳት ሰዎችን ለመጥቀም እኔን ለዚህ ነገር خصصوኝ ነው ትላለች። ወላሃቲ
في مريم أسوة حسنة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين ይህንን በምታደርግበት ሰዓት ይህንን ባላጥታ ለረጅም ጊዜ በምትቆይበት ሰዓት አታዝንም አትተክዝም በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ ይህንን ስታደርግ መርየምን ታስታውሳለች አላህ መርየምን ምን ብሏታልና مريم هوي لا الله تازجي سجي ركوع أدرجي بلواتالنا يهن تستوسالش لا تحزن إن لم يرزقها الله الولد فليلا جزيرة مو صبر كصبر ومجرج عنده بالا جنيتا ليس تجني بالتكر الله سبحانه وتعالى صبر ستاتال تتهجسالش فالخير ما اختاره الله سبحانه وتعالى يمرت الله النجر مرتات الكبلالش لجك الستات صبر تهرجالش قال الله تعالى وعسى أن تكرهوا شيئا ويجعل الله فيه خيرا كثيرا عند النجر للتلو تشلالاتشو الله استولى بزو خير نجروتش ያስቀም ያኖርበታል ይላልና ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል ፈሳሩ همها ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት ልጆች አሉ وكم من اولاد صاروا نقمه ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሃነም ያስወርዱ አረመኔም ይሆኑ ጋጠወጥም ይሆኑ ስንት ወንዶች አሉ ስንቶች ናቸው ደግሞ ከማግባታቸው ፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ ስለዚህ ባል ብታጪ ለኸይር ነው ልጅ ብታጪ ለኸይር ነው إن وقع عليها بلاء كغضب زوج يهون ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዛ ጎረቤቶቿ አዛብ ያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች እስትግፋርም ታበዛለች ወደ አላህ ስትጠራ ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች ان الخطا والتقصير منها بسبب ذنوبها ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው የራሳቸው ተለምዶ ባህል አላቸው ከድንጋይ የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም አትወራጭም بل تصبر وتحلم ትታገሳለች صبر ታደርጋለች ታሳልፋቸዋለች ብሎም በባህሪዋ ትጠራቸዋለች تصبر على الدعوه الى الله ወደ አላህ ዳዕዋ ስታደርግ صبر ታደርጋለች ሰዎችን ወደ ጥሩ ስትጠራና ከመጥፎ ስትከለክላቸው በጣም صبر ታደርጋለች የራሷን አይብም ስታስወግድና ራሷን አደብ ስታስይዝም ለረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል ይሄን ለመተው በህደት ቀስ ያደረገች ወደ ሒጃቧ ወደ አኽላቋ ወደ ሙእሚኖች ወደ ጠንካራ ሴቶች መገለጫ በህደት ቀስ ብላ ትመጣለች በችኮላም ይሆን ነገር የለም ባንዴ ጣሪያ ለድረስ የሚባል ነገር የለም በል ተንصح بلب ሰዎችን ረጋ ብላ ትመክራለች ራሷንም ቀስ አድርጋ ታሳማለች አንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች ምሰራውን ስራ ሁሉ በትኩረት ነው ምሰራው ቤቱ የሚገነባው ባንዴ ሳይሆን በህደት ቆይት የተቆየ የታሰበበት የተጠናከረ መሰረቱ የተጠናከረ ነውና የሚገነባው እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ ደስታ ጊዜ በድሎት ጊዜ በአፊያ ጊዜ በሀብት ጊዜ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩ ነገር ታስቀምጣለች ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዓረፍ ኢላ አላህ في الرخاء حديث ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ الله በችግር ጊዜ ያቃቸዋል የመለውን ታቃለች لا تفكر لنفسها فقط እንደውም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው ለህዝቧ ታስባለች ለወገኖቿ ታስባለች ብሎም ከሁሉም በፊት ለቀብሯ ታስባለች ብሎም ከዚህም በፊት ለአላህና ለዲን الاسلام ታስባለች ሙስሊሞችን ሁሉ ተካድማለች وافعلوا الخير لعلكم تفلحون ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ Subhanahu Wa Ta'ala እንደውም ጠንካራ ሙስሊም ሴት መገለጫ አንዱ በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል ዒልሟ ይጨምራል ለአላህ Subhanahu Wa Ta'ala ያላት ክብር ይጨምራል አደቧ ስነ ምግባሯ አኽላቋ ይጨምራል ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር
እየጨመረ ይሄዳል ከአላህ ያላት አኽላቅ በሙሉ ሰላቷ ሰደቃዋ ዝክሯ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነበው ፐሬድ ሁሉ እየጨመረ ይሄዳል ባለፈው አመት የነበራት አኽላቅ ባለፈው አመት የነበራት ዕውቀት ዘንድሮ ምሳ አይደለም በጣም ትጨምራለች ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች ምን ጥሩ ነገር አስመዘገብኩኝም ትላለች لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስኪያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው شعارها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم كل في لفيتوا أسكمتاو متهد عندي قرآن አንቀጣለ ምን የመነው ጌታችን ሆይ ማረን ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው ولا تجعل في قلوبنا غلا للذين آمنوا በአንተ መንገድ አምነው ቀጥ ብለው ያሉ ሰዎችን ቀልባችንን እንዲጠላ አታድርግ ሁሉንም ሙስሊም እንድንወድ ጠንካራ ሙእሚኖችን እንድንወድ አድርገን ربنا አንተ ጌታችን ሆይ ሩህሩህና አዛኝ ነህ ያለች ሁሌ ይሄን ነገር ታስታውሳለች እንዲሁም እሷ ጋር ካለው ለውጥ በየጊዜው ካዳበረችው ለውጥ የሚያውቁት ነገር ሁሉ ወይም ደግሞ መናገር የቻልነውን ነገር ሁሉ መናገር እንዳሌለባት ታውቃለች አንዳንድ ቦታ ላይ መባል ቢባል የሚያምር ነገር ሌላ ቦታ ላይ እንደማያምር ታውቃለች አንዳንድ ቦታ ላይ ሲደረግ የሚያምር ሌላ ቦታ ላይ እንደማያምር ታውቃለች ከሁሉም ሰው እንደ ሁኔታው እንደ በሳልነቱ እንደ አኽላቁ ከሰዎች ጋር ትግባባለች ወንጀል እስካልሆነ ድረስ ከዚህ ማለት የተፈለገው ምንድነው መላሷን ተጠነቀቃለች አላህ حرام ያደረገባትን ነገር ብቻም ሳይሆን ጥሩም ሆኖ መናገር ያለባት ቦታና ጊዜ ላይ መርጣ ትናገራለች فإن المجالس أمانة فهي تحفظ قول الله تعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا በተቀመጠችበት በሄደችበት በመጣችበት መላሷን አሰነዘረም ጆሮዋን ለመጥፎ ነገር አደቅንም ቀልቧንም ደግሞ መጥፎ ነገር አስሞላውም ለምን አላህ Subhanahu Wa Ta'ala ብሏልና ጆሮ መላስ እንዲሁም ልብ አላህ ዘንድ سبحانه وتعالى تتيقالاችሁ ስለሱ ብለዋልና በመላሷ መጥፎ ነገር አይገኝም እንዲሁም በልቧም በጆሮዋ አላህን سبحانه وتعالى ሁሌ ትጠይቀዋለች ጽናትን እንዲሰጣት አላህ سبحانه وتعالى ኢማን ላይ እንዲያጸናት መፈንግ ወደ ኋላ መመለስ እንዳያጋጥማት استقامة እንዲኖራት አላህን ትጠይቀዋለች ዚያዳ የኢማንንም አላህ እንዲጨምርላት አላህን ትጠይቀዋለች يسأل الله أن يجدد الإيمان في قلوبكم الله سبحانه وتعالى ቀልባችን ውስጥ ኢማንን እንዲያጠነክረው አላህን سبحانه وتعالى ጠይቃለሁ ልቧ ውስጥ በየጊዜው ኢማኗን ትኮተኩታለች ኢማኗን ታጠናክራለች እንዲሁም ልጆቿ ልብ ውስጥም ባለቤቷ ልብ ውስጥም በልቤተሰቡ ውስጥ ሁሉ ኢማን እንዲጠናከር ታደርጋለች ይሄን ለምንድን ነው የምታደርገው የቤት እመቤት የቤት ኃላፊ እስከሆነች ድረስ የቤቱ ግንባታ መሰረቱ እንዲጠናከር ታደርጋለች የቤቱ ደግሞ መሰረቱ ጠንካራ እስከሆነ ድረስ ቤቱ አይናደም ወይም በሌላ አገላለጽ እሷ ጥሩ እስከሆነች ድረስ የቤቱ ሰው ሁሉም ጥሩ ይሆናል كما قال الله فمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف نهار فانهار به في نار جهنم نسأل الله السلامة والعافية ودا أخيرا ودا الله ودا جنة ميقربات سرا هلو كمسرات ويمتا لأخيرا وطرو طرو نقروشن تاسقدمالش بلو ماندان دي إيمانوا بطعم ሲጠናከር ሁለት ቆንጆ ልብሶች ካሏት ከቆንጆች መሃል የበለጠ ቆንጆ የሆነውን የመረጠች ለምስኪን ትሰጣለች ሁለት ጥሩ አይነት ምግቦች ካሉ የበለጠ ጥሩ አይነቱን ምግብ ለአኺራዋ ታስቀድማለች አላህ Subhanahu Wa Ta'ala ጀነትን አታገኙም ምን እስካልሰጣችሁ ምትወዱትን እስካልሰጣችሁ ድረስ ብለዋልና ሌላው በመሰራው ስራ ሁሉ የአላህን ፊት ነው የምትጠብቀው እስላማዊ ስነ ምግባሮችንም ትጠብቃለች እስላማዊ አዳቦችንም ትጠብቃለች ከሰዎች ጋር ያደረጉላትን ውለታ በተአምር አትረሳም ሰዎች የዋሉላትን ውለታ በተአምር አትረሳም ወትክሪሙል ከቢር ትልቅ ሰውን ታከብራለች ወተعطف على الصغير ለትንሹ ታዝነለታለች ትራራለታለች ጥመት ላይ ከነበረች ከጥመት ወደ ጥሩ ኢማን ያመጣትን ሰውም በተአምር አትረሳውም ሁሌ ዱዓ ታደርግላታለች ውለታዋንም ትመልስላታለች قال صلى الله عليه وسلم ሰዎችን ያላመሰገነ ሰው አላህን አያመሰግንም የሚለውን ጠንቅቃ ስለምታቀም نعم ያንዳንዱን ስራ በመሰራበት ሰዓት ለአላህ Subhanahu Wa Ta'ala የአላህን ፊት ተፈልጎ የተሰራ እስከሆነ ድረስ አላህ Subhanahu Wa Ta'ala በረካ እንደሚጨምርበት ያማረ እንደሚሆን ፍሬያማ እንደሚሆን ጠንቅቃ ታውቃለች እንዲሁም ከዚህ ጎን ለጎን የትኛውም ስራ ማንኛውም ስራ የአላህ ፊት ተፈልጎበት የአላህ ውዴታ አኺራ ተፈልጎበት ካልሆነ የተሰራው ሁሌም ባለቤቱን የሰራውን ሰው ያዋርደዋል ዝቅ ያደርገዋል
ይበላሻልም ከሳሪም ይሆናል። ልክ ቃሩን አለይሂ ለዕነቱላህ በሀብቱ በቅንጦቱ ሲቀናጣ አላህ ወደ ምድር እንዲሰጥም እንዳደረገው ሁሉ በኩራት ወደ ሰዎቹ ወጥቶ ነበረ። ይሄን አላህ ተበቀለውና እስከ ቂያማ ቀን ድረስ ወደ ምድር እንዲሰጥም አላህ አደረገው። አዩቱል ኡኽት የራስሽ ውበት እንድትደነቂ በራስሽ እንዳያደርግሽ አላህ በተፈጥሮ ውበት አስውቦሽ ከሆነ ወይም ደግሞ በሰው ሰራሽ ውበቶችም በሌሎች መጋገጫ መዋቢያ ነገሮችም ተዋይበሽ ወደ ሰዎች አትሄጂ። ከሄድሽም ደግሞ ራስሽን ከፍ ከፍ አታድርጊ። አላህ Subhanahu Wa Ta'ala ራሱን ከፍ ከፍ የሚያደርግ ሰው የራሱን ምንነት የማያውቅ ሰው ራሱን ከሌሎች ትልቅ አድርጎ የሚያይ ሰው አላህ Subhanahu Wa Ta'ala እንደሚያዋርደውና እንደሚያሳንሰው ልትረሺ አይገባሽም። እንደሚያሳንሰው ልትረሺ አይገባሽም። እንደሚያሳንሰው ሌላው የሙስሊም ጠንካራ ሙስሊም መገለጫ እስላማዊ አዳቦችን ትጠብቃለች። በሁሉም አጋጣሚ በሁሉም ቦታ ቤት ውስጥም ባላት እንዲሁም ደግሞ ከባሏም ጋር ባላት ግንኙነት ከሰዎችም ጋር ባላት ግንኙነት እስላማዊ አዳቦችን ትጠብቃለች። መንገድም ስትሄድ እንደዚሁ ጠንካራ ናት። ኮስተር ብላ አንገቷን ደፍታ የመንገዱን ጥግ ይዛ ትሄዳለች። መስጂድም በምትሄድበት ሰዓት እንደዚሁ ጠንካራ ናት። የመስጂዱን ንጽህና ትጠብቃለች። መቆም የሌለባት ጋር አትቆምም። ሰዎችን የሚረብሽን አይነት ተሰሩፍ እንቅስቃሴ ምንም አታሳይም። ወማዓ አውላዲሃ ከልጆቿም ጋር አደብን ትጠብቃለች። የእስላማዊ ስነ ምግባርን አሁን ባለንበት ዘመን ለሰዎች ቁርአን መስላ ራስዋን ታሳያለች። ወረቀት ላይ ብቻ ሳይሆን ቁርአን ለሰዎች ልናስረዳቸው የሚገባው በራሳችን በአኽላቃችን በስነ ምግባራችንም ጭምር ነው። በምድር ላይ ያለውን የሰዎችን ቆሻሻ ባህሪ አስቀያሚ ጸያፍ ስነ ምግባርን በመተውም የለቲ ذكر الله مواصفتها في القرآن ይህቺ ሴት ብሎ ማለት በተቀሎ አላህ Subhanahu Wa Ta'ala መገለጫዋን ቁርአን ላይ እንዲህ ብሎ የገለጻት ናት። ሙስሊማትን ሙእሚናትን قانتات تائبات عابدات سائحات الله سبحانه وتعالى للنبي صلى الله عليه وسلم ሴቶች መልስ ሲሰጥ አላህ ለነብዩ የተሻሉ ሴቶችን ሊሰጣቸው ይችላል። ሙስሊማት የሆኑ እጅግራቸውን ለአላህ የሰጡ ሙእሚናት የሆኑ ቀልባቸውን በሙሉ ለአላህ የሰጡ ቃኒታት ለአላህ ተገዢ የሆኑ ታኢባት ትንሽም ትልቅም ወንጀል እስሩ ወዲያው ወደ አላህ የሚመለሱ ዓቢዳት በጣም ዒባዳ ላይ ጊዜያቸውን የሚያሳልፉ ሳኢሓት የተለያዩ ዒባዳ አይነቶችን የሚያዘወትሩ ጾም ሊሆን ይችላል ሌሎችም ኢባዶችን የሚያዘወትሩ ናቸው ይላል። መልካም ስራ ማብዛት ኢማንን እስልምናን ውስጥ ላይ ማጠናከርና በውጫዊ ባህሪም ገጽታ ማሳየት ሁሌ ተውበት ማብዛት ኢባዳ ላይ መጠናከር ጾምን ማዘውተር ይሄ የተከክለኛ ሙስሊም እናት የተከክለኛ ሙስሊም እህት የተከክለኛ ሙስሊም ሴት ወይም ደግሞ ምስት መገለጫዎች ናቸው። نعم ينولو لتاقي لتتقبري يقبل أمة الله تلتزم بشرائع الله ونتنيا يا الله بهريا ونتنيا ومسلم سيف يا الله ان شريعات تكبارا ويتادر قالش الله يسطاتن ያዘዛትን ነገር ሁሉ ወዳ ትቀበላለች። ወንድ ሒጃብ ለምን አያደርግም? እኔ ለምን አደርጋለሁ? ወንዶችን ለምን አልጨብጥም? ወንዶች ለምን ሴቶችን አይጨብጡም? እንዲህ አይነት ነገር ውስጥ አትገባም። አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ ትታዘዛለች። ባሏ እሷን መቆጣጠር እንደሚችል ታምናለች፣ ትቀበላለች። فالأخت الملتزمة أمة الله عبدة الله يا الله ባሪያ ናት። إذا جاءها الأمر كما قال تعالى الله Subhanahu Wa Ta'ala ምንም ይዘዛት ምን ትንሹ ሒጃብ ከትንሹ ሒጃብ ጀምሮ ነዓም ደካሞች ዘንድ ሙናፊቆች ዘንድ አላህ Subhanahu Wa Ta'ala ከኸይሩ የነፈጋቸው ሰዎች ሒጃብን ሴት ልጅ ማድረግ ትልቅ ነገር ሊመስላት ይችላል። ዘፈን ከማድመጥ መቆጠብ ሐራም ነገር ከማየት መቆጠብ ከባድ ነገር መስሎ ሊታያት ይችላል። አጅነቢ ጋር ከመተሻሸትና ከአጅነቢ ራስን አክብሮ መኖር ከባድ ነገር መስሎ ሊታያት ይችላል። አላህ Subhanahu Wa Ta'ala ከሰው ልጆች ነፍሳቸውን ገዝቷል። ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ህይወታችን በሙሉ ለዓለማቱ ጌታ ነው። ስለሆነ ከዚህ የበለጠ ነገርን አላህ ቢጠይቃት ሙስሊም ሴት ምን መሆን እንዳለባት አላህ Subhanahu Wa Ta'ala ሱረቱ አሕዛብ 36ኛው የቁርአን አንቀጽ ላይ ምን ይላል? ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምራ አን የኩነ ለሁሙል ኺየረቱ ሚን አምሪሂም ለሙእሚን በአላህ ላመነች ሴትና በአላህ ላመነ ወንድ አይገባቸውም መብትም የላቸውም። ኢዛ ቀደ አላሁ ወረሱሉሁ አምራ አላህና መልእክተኛው አንድ ነገር ከወሰኑ ከዘዙ አን የኩነ ለሁሙል ኺየራ ምርጫ መርጠው በመረጡት ሊሄዱ አይገባቸውም። አላህና ረሱሉ ያዘዙትን ነገር የመታዘዝ ግዴታ ነው ያለባቸው። የርሐሙላሁ ኒሳእ አልአንሳር አይሻ ደግሞ ምን ትላለች? የአንሳር ሴቶችን አላህ ይዘንላቸው። ለምን አያት ሒጃብ አድርጉ የሚለው የቁርአን አያ አንቀጽ ሲወርድ ልክ ሄደው ማቅረሚያቸውን አምጥተው ሰንጥቀውት በሱ ተጠቅልለው ፊታቸውን ሸፍነው መጡ ትላለች አይሻ።
ይሄን ያክል በፍጥነት አላህ ያዘዛቸውን ይታዘዙ ነበር የድሮ ሙስሊም ሴቶች በሰሃባ ዘመን የነበሩ ሴቶች አንቺም እንደነሱ ትሆኚ ዘንድ ይህችን መልእክት ያብዝሻለሁ ቀጥተኛ የሆነች ሙስሊም ሴት እውነተኛ ሙስሊም ሴት አላህ ያዘዛትን ትሰማለች ወዲያው ወደ ተግባር ትለውጣዋለች አይ ሰምቻለሁ ትልቅ ስሆን ሳገባ ሳረጅ ምናምን ያለች ጊዜዋን አታሳልፍም ያ አዩሃ ነብዩ ቁል ለአዝዋጅከ ወበናቲከ ወኒሳኢ المؤمنين يدنين عليهن من جلابيبهن አንተ ነብይ ሆይ ለምስቶችህ ለልጆችህ ለሙእሚን ሴቶችም በላቸው ሰውነታቸውን በጅልባባቸው እንዲሸፍኑ ነገራቸው መላ ሰውነትን በሚሸፍነው ጅልባብ ምን ተቆሉ اللهم سمعا وطاعة فتقوم الى ملابس التبرج فتحرقها او تجعلها لبيتها ولزوجها ثم تلبس حجابها ይሄን የቁርአን አንቀጽ ልክ ስትሰማ سمعا وطاعة ጌታዬ ሆይ ሰምቻለሁ ይሄው ደግሞ ታዘዛለሁ በማለት ራቆት ሚያስኬድ የነበረን ልብሷን ወይም ደግሞ በተለምዶ ሰዎች ሒጃብ ሚሉትን ሒጃብ ያልሆነ ልብሷን ወደዛ በመጣል መላ ሰውነቷን ሚሸፍናትን ልብስ ታመጣለች ይሄሳ እስላምን ሚያስተች ሙስሊም ሴትን አይሻን ፋጢማን ሚያስተችን ልብስ ደግሞ ወደዛ አቃጥለው ወይም ደግሞ ለቤት ለሌላ ነገር መገልገያ አድርገው ሙሉ ልብሷን ትለብሳለች ይሄን በመታደርግበት ሰዓት ካሁን ቀደም ራቆቷን ተገላልጣ ስትሄድ ያቋት የነበሩ ዝም ሊሏት አይችሉምና እቺ ኋላ ቀርናት በሚሉ ሰዓት ምን ልትል ይገባታል ነዓም እኔ ከሙጅሪሞች ኋላ ቀርነኝ ከሙጅሪሞች ከንቢባዮች ከጋጠወጦች ወደ ኋላ ቀርቼ ወደ አላህ ግን እየገሰገስኩኝ ነው ወደ ኋላ ቀረች ደግሞ ካሉ አዎ እኔ ወደ ኋላ የቀረሁት ወደ ጀሃነም ከሚሄዱ ሰዎች ነው ትላቸዋለች ቀደሜን ካሉ ደግሞ ነይ ከኛ እኩል ሂጂ ካሉ ደግሞ ላ እናንተ ሳታቁ በሌላ በኩል ወደ ጀነት ቀድሜያችኋለሁ እየሄድኩኝ ነው ትላለች እቺ ታከራለች ካሏትም አዎ ጠንካራ ሰው ጀግና ሰው ሁሌ ማድረግ ያለበት ያመነበትን ነገር ካላከረረ የሆነ ስኬት ላይ አይደርስምና እኔ አላህ ቁርአን ሐዲስ ላይ ያዘዘኝን ነገር ሁሉ አከረዋለሁ አዎ እናንተ ማክረር በሉት እንጂ እኔ በሚገባው መልኩ እየተወጣው ነው ትላቸዋለች እቺ ታጠብቃለች እቺ አክራሪናት እቺ ያለውን መሆን ያለበትን ነገር ይዛ የሙጥኝ ትላለች ካሉም አዎ እኔ ከሂጃቤ የሚበልጥ ነገር የለም ትላቸዋለች እንቂላ መልስ በሰጣት ቁጥር ሰዎች ሊጥሏትና ቀልቧን ሊሰብሩ በመከሩ ቁጥር ሁሉ ትላቸዋለች አና ሙስሊማ እኔ ሙስሊም ነኝ ሙስሊም እስኮንኩኝ ድረስ ሁለመናዬም ሙስሊም መሆን አለብኝ ትላለች ይህ ሙስሊም እህት ከመገለጫዋ አንዱ አቅል መኖር ብቻ አይደለም አእምሮዋ አቅሏ በሰል ያለ ነው አስተሳሰቧ በሰል ያለ ነው ማንንም አትበድልም ሰዎች እንኳን ቢበድሏት የበደሏት ሰዎችን ይቅርታ ትጠይቃለች የበደሏት ሰዎችን ታስተምራቸዋለች ጥሩ ትውላቸዋለች የሰዎችን ሐቅ አትነካም ሐቅን ካየች ትክክለኛው መንገድ አቋም ካወቀችው በኋላ ሰዎች እንዲህሉኛል ወይም ደግሞ እንዲህ አይነት ጥቅም ያመልጠኛል ብላ ለነገ ለከነገ ወደ ብላ አታቆይም اذا قرأت القرآن ለዚህም ይረዳት ዘንድ ቁርአን ጓደኛዋ ነው ብለናል ከጠንካራ ሙስሊም መገለጫ አንዱ ቁርአንን ትቀራለች ብዙም ሙስሊም ልትቀራ ትችላለች የዛሬ የኛዋ ሙስሊም ወይም ደግሞ ይህን መልእክት መገለጫዋ አድርጌ ያሰብናት ያለችው አህድ ግን ቁርአንን በመትቀራበት ሰዓት قرأت በተደብር በማስተንተን በማልቀስ ትቀራለች ከዛም ትሰረበታለች ትረዳዋለችም ይሄን አላህ ያዘዘውንም ነገር ወደ ተግባር ትቀይራለች وصارت قرآنا يمشي على الارض ራሷ ቁርአን ውስጥ ያለውን ነገር መላ አካሏ ላይ ሰውነቷ ላይ በመተግበሯም ምድር ላይ በግሩ የሚሄድ ቁርአን ሆና ቁጭ ትላለች الاخت الملتزمه እንዲሁም ጠንከር ያለች ሙስሊም እህት اذا قرأت سورة الغاشية او سمعتها والله يقول افلا ينظرون الى الابل كيف خلقت والى السماء كيف رفعت እንዲህ አይነት እንድናስተነትን የሚያደርጉን የቁርአን አንቀጾችን ባነበብንበት ሰዓት اخذت من الابل صبرها ልክ ግመልን አያዩም እንደ የሰው ልጆች እንዴት እንደተፈጠረች ሰማይን አያዩም እንዴት ከፍ እንዳለች ወዘተ እንዲያን ነገሮችን በሚያዩበት ሰዓት ግመልን አላህ ፈጥሯታል እንዴት አድርጎ ነው አላህ Subhanahu Wa Ta'ala የፈጠራት ከሷ አንድ ነገር ልማር ይገባኛል እንደ ግመል ታጋሽ ሊሆን ይገባኛል ብሎም ከሷ የበለጠ ታጋሽና አንካራ ሊሆን ይገባኛል በዲኔ ጉዳይ ሰማይ እንዴት ነው የፈጠራት እንደ ሰማይ አርቄ ላስብ ይገባኛል እንደ ሰማይ ንጹህ ሊሆን ይገባኛል ቀልቤንና ስራዬን መዝገቤን ከመጥፎ ነገር ላጸዳ ይገባኛል ومن الجبال قوتها وثباتها ተራራን አላህ እንዴት ነው የፈጠራት ሱብሃንአላህ እኔም ከተራራ የሆነ ባህሪ መውሰድ አለብኝ ጥንካሬ እንደ ተራራ ዲኔ ላይ ጠንካራ መሆን አለብኝ መጽናት አለብኝ ምድርን ደግሞ እንዴት ነው የዘረጋት ለሙእሚኖች እንደሷ መተናነስ ራሴን ዝቅ ማድረግ ጸባዬን ለስለስ ያለ ማድረግ አለብኝ ትላለች ተተአመሉ ወተደበሩ ቁርአንን ሁሉንም በዚህ መልኩ ራሷን የገመገመች ራሷን ያስተነተነች ስለ ጀሃነም ሲነሳ ያለቀሰች ስለ ጀነትም ሲነሳ እንደዚህ የተኛውን መልካም ስራ ነው የተሰራው ያለች ራሷን ትገመግማለች
አላህ Subhanahu Wa Ta'ala ያዘዛትን ሁሉ ስታዘዛለች ሒጃቧን አላህ Subhanahu Wa Ta'ala መስፈርት ነብዩ ዑለሞች ባስቀመጡት መስፈርት መልኩ ልባሷን በሙሉ ትለብሳለች ሐራም አይደለም በራሱ ዚና በራሱ ጌጥ አይደለም አላህ ባዘዘው መልኩ የተሟላ ልብስን ትለብሳለች አላህ ካዘዘው ነብዩ ካዘዙት የልብስ መስፈርት አንዱ ምን እንደሆነ ታውቃለች ቅርጽን የሚያሳይ መሆን የለበትም ስስ መሆን የለበትም ውስጥ ያለውን የሰውነት አካልን የሚያሳይ መሆን የለበትም እንዲሁም ከወንዶች ጋር የሚያመሳስል መሆን የለበትም የካፊር መምሰል የለበትም ወለይሰ ዚነተን ፊ ነፍሲሂ በራሱ መልክ ወይም ደግሞ በራሱ ማራኪ በራሱ ጌጥ የሚያብለጨልጭ መሆን የለበትም መልኩ ሰዎችን ከሩቅ የሚጣራ ልብስ መሆን የለበትም فإن تلك الألوان زينة في نفسها በራሱ ከሩቅ ሰዎችን የሚጣራ ከሆነ ራሱም ጌጥ ነው እንጂ ሒጃብ አይባልም ወሲፈ ሱረቱል አሕዛብ ላይ ያለውን አንብባ እስላማዊ ሒጃብን ታደርጋለች ሌላው የሙስሊም እህት ከመገለጮች መሃል አንዱ ራሷን ታከብራለች عفيفة ከመጥፎ ነገር ሁሉ ትርቃለች وبارة وليست ثرثارة አባት እናቷን ታከብራለች ያገኘችው ነገር ላይ ሄዳ አትዘፈቅም ከቤቷ ስትወጣ ወደ ግራ ወደ ቀኝ አትዞርም ከወንዶች ጋር አላስፈላጊ የሆነን ወሬ አታወራም አይኗን ተበር ታደርጋለች ምላሷን ያዝ ታደርጋለች ብሎም ምላሷን ቤት አስቀምጣው ትሄዳለች ቤት መጥታ ከባሏ ከወንድሞቿ ጋር እንጂ አታወራም ከቤቷ ሁሌ አትወጣም ቤት ነው የምትኖረው ያላስፈላጊ ምክንያት አትወጣም አላህ Subhanahu Wa Ta'ala አርፋችሁ ቁጭ በሉ ብሏልና ከመጥፎ ሴቶች መገለጫ ያለ በቂ ምክንያት አስሬ ውጥት ተገብት ያለች ምትውል ሴት ናትና ሁሌ በከቤት መውጣት ካለባትም ሙሉ ሒጃቧን ለብሳ ነው የምትወጣው እንጂ ዝም ብላ እንደፈለገች እዚህ ጋር ነው ሜደው ያለች ራቆቷን አትሄድም ሒጃቧን በምትለብሰው ሰዓት ዒባዳ እንደሆነ ታውቃለች እንጂ አዳ አይደለም አላህ ስላዘዛት ሒጃብ ብሎ ማለት ፊትን መሸፈን ብቻ ሳይሆን አኽላቅንም ስነ ምግባርንም ጭምር ነው አላህ Subhanahu Wa Ta'ala ዲን الاسلامን ሙሉ አድርጎ እንደፈጠረው ሴትንም እንደዚሁ ሙሉ ዲን الاسلامን እንድትተገብር አዟታልና አላህ Subhanahu Wa Ta'ala አሁን ያለውን ትውልድ ቀጥሎ ያለውን ትውልድ እንድትጠብቅ እንድትንከባከብ አላህ Subhanahu Wa Ta'ala አዟታል نعم ትውልዱን አስተካክላ በአላህና በረሱሉ ሰለላሁ ዐለይሂ ወሰለም መንገድ እንድታሳደግ ሐላፍትናዋ እንደጣለባት አላህ ታቅና ይሄንም ሐላፍትና ትወጣለች አባት እናቶቿን ትንከባከባለች ለነሱም ክንፏን ዝቅ አድርጋ ታዝንላቸዋለች ለባሏ ታከብራለች መጀመሪያ እንዳሳለፍነው ራሷን ያከበረችና አፊፋ ከመጥፎ ነገር ያራቀች ናት ሙስሊም እህት ብሎ ማለት ሐያ መገለጫዋ ነው አይናፋር ናት ለይሰት بجريئة ولا رجل في النساء እንዲሁም እንደ ወንዳ ወንድ የሚያደርግም ባህሪ የለባትም አለባበሷም አነጋገሯም ሴት ነው የሚመስለው ሴት ናት የሴት መገለጫዋ አይናፋርነቷ ነው ከጋፍል ከዝንጉ ሰዎች ጋር ከሆነች ሁሌ አላህን ታስታውሳለች አላህ Subhanahu Wa Ta'ala ወደሚወደው ነገር ሰዎችን ታስታውሳለች ለዱንያ አትስገበገብም ቤቷን በሚገባበት ሰዓት የነብዩን ሰለላሁ ዐለይሂ ወሰለም ቤት ያስታውሳል ምንም አይነት ቆሻሻ ፊልሞች የሚታዩበትም ነገር የለም ፎቶ የለም ቤቷ ላይ የሙዚቃ ካሴቶችም አይኖሩም ቅንጦትም አይስተዋልበትም ቤቷ ከቤቷም ስትወጣ ወደ መጥፎ ነገር አይኗን አትሰነዘርም አላህ Subhanahu Wa Ta'ala ብዙ ነገር አዟት እንዳልሰራች በማወቅም ብዙ ነገር ከልክሏት እንዳልተከለከለች በማወቅም ሁሌ ራሷን ትወቅሳለች ሁሌ ራሷን ትተቻለች ሁሌም ተውበትን ታደርጋለች ሌሎች ሰዎች በጥሩ ታያለች ራሷን ጥሩ አድርጋ ሌሎችን መጥፎ አያደርግም ራሷን ጥሩ አድርጋ ሌሎችን ሰዎች በመጥፎ አታየም ይልቁንስ በተቃራኒው ራሷን መጥፎ ሰዎችን ጥሩ አድርጋ ታያለች تعلم ان الخطا لا يكون صوابا بحسن النيه ሰዎችን ደግሞ ማስቀየምን በጣም ትጠነቀቃለች አውቃም ሆነ ሳታቅ ምክንያቱም እሷ ሳታቅም ብታደርግ ሰዎች አውቃ ያደረገች አርገው ስለሚያዩባት ንያሽ ጥሩ ቢሆንም ስራሽ መጥፎ ከሆነ ጥሩ ንያ መጥፎን ስራ ጥሩ እንደማያደርገው ጠንቅቃ ታውቃለች መጥፎ ስራን ደግሞ ጥሩ ንያ እንደማያስተካክለው ታውቃለች ሁሉም ንያዋም ተግባሯም ሁሉም ነገሯ ምንድነው ወደ አላህ Subhanahu Wa Ta'ala ይጣራል መጥፎ ስራን ከመስራትም መጥፎ ሐሳብ ከማሰብም አላህ ይጠብቅሽ ወደ ሰላት በምትቆምበት ሰዓት መልካም ስራዬ ይሄ ነውና ትልቁ ከጀሃነም ስቃይ መውጫዬ ከተውሂድ በኋላ ይሄ ነው ብላ ሰላቷ ላይ በጣም ትጠናከራለች قالت اللهم ان الذنب كبير መልካም ስራ በሰራች ቁጥር ሁሉ ያ ረቢ ወንጀሌ እኮ ከዚህ ይበልጣል የኔ ስራ በጣም ትንሽ ነው ካንተ ረህመት የበለጠ ምንም የለኝም ያለች ከስራዋ ጎን ለጎን የአላህን ረህመት ታስታውሳለች ይሄም ሲባል ደግሞ ሙስሊም እህት ሁሌም ተጨንቃ ሁሌም ተጠባ ትኖር ማለት አይደለም ባለትዳር ከሆነች ከባሏ ጋር እንደፈለገች መዝናናት እንደፈለገች መጫወት እንደፈለገች መሳቅ በዲን الاسلام ሸርጥ መሰረት ትችላለች ካልሆነችም ባለትዳር ካልሆነችም ከእህቶቿ
ከወንድሞቿ ጋር ቤት ውስጥ በምትሆንበት ሰዓት አላህ በፈቀደው መልኩ እንደፈለገች መሆን ትችላለች። ከሰዎች ጋር መደሰትም ሰዎችን ማስደሰትም ትችላለች። ባለትዳር ከሆነች ባሏ ከውጪ ሲገባ ከጎኑ ትቀመጣለች። ማስደሰት የምትችልበትን ነገር ሁሉ ታደርጋለች። የፈለከውን እዘዘኝ አደርግልሃለሁ፣ የፈለከውን ጠይቅ አሁን አመጣልሃለሁ ትለዋለች። ሐሳብ ላይ ከሆነ ሐሳቡን ትረዳዋለች። ደስታ ላይ ከሆነ ደስታውን የሚያቆሽ ነገር አትሰራበትም። ባለቤቷ ጀነት መግባት የምትችለው ባለቤቷ ከወደዳት ካስደሰተችው፣ ጀሃነም የምትገባው ደግሞ ባለቤቷን ካስቀየመች እንደሆነ ስለምታውቅ ፈልኡኽቱል ሙልተዚመ ተዕሪፉ ሐቅ አላህ ወሐቅ ዘውጅ ትክክለኛ ሙስሊም እህት የአላህን ሐቅ ታውቃለች፣ የባሏን ሐቅ፣ የእናቷን ሐቅ፣ የወንድሞቿን፣ የጎረቤት ብሎም የሙስሊሞችን ሁሉም ሐቅ ጠንቅቃ ታውቃለች። የሁሉንም ሐቁን መልሳ ትሰጠዋለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራ ማብዛት ነው። መልካም ስራ ሐሰናትን መሰብሰብ ነው። ገንዘብንና መልክን ውበትን መሰብሰብ አይደለም። የቤት ዕቆችን መሰብሰብ አይደለም። ይሄ ሁሉ የዱንያ ጥቅም ነው። ጥላው ትሄዳለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራን መሰብሰብ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ የሚያመልክ ሰው ጠፋ ጉዱ ፈላ፣ ውበትን የሚያመልክ ሰው ወርቅ የሚያመልክ ሰው ጠፋ ጉዱ ፈላ የምለውን ታስታውሳለችና አልመቅሱዱ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ያዘዟትን ሁሉ ስትታዘዝ የከለከሏትን ሁሉ ስትከለከል አጅር እንደምታገኝና ሰዎችንም ባስደሰተች ቁጥር አጅር እንደምታገኝ ታውቃለች። ዛሬዋ ከትናንቷ ይሻላል፣ ዘንድሮዋ ከአምናዋ ይሻላል፣ ይቀጥለው ዓመት አላህ ካኖራት ደግሞ የበለጠ ትልቅ ለውጥ እንደምታመጣ ታውቃለች። አልኸይሩ ሚንሃ ማእሙል ሁሉም ሰዎች ከሷ ኸይርን ይጠብቃሉ። ሁሉም ሰዎች ደግሞ እሷ አደጋ አታደርስብንም ብለው ያምኗታል። ሁሌም በችግርም በመከራም በስቃይም ጊዜ ዲኗ ነው፣ አኽላቋ ነው። ከጊዜዎች ጋርና ከሰዎች ጋር አትገለባበትም። አላህን ሁሌም ትፈራዋለች። ስትለብስ መካከለኛ ልብስ ነው የምትለብሰው። ስትሄድ አይታ ነው የምትራመደው። ንጽህናን የምትጠብቀው ውበቷ ደግሞ ንጽህናን መጠበቅ ነው። ሰውቱሃ ኸፊድ ድምጿም ዝቅ ያለ ነው። ጠረፉሃ ገዲር አይኑሃም ሰበር ያለ ነው። መጥፎት ነገር አታይም። ድምጿን ጮክ አድርጋ ከማንም ጋር አታወራም። የሰዎችን ስጋ አትበላም አታማም። ሁሌ እሷ ፊት ለፊት ያለ አንድ መርህ ወይም ደግሞ አንድ ቃል አለ ወይም ደግሞ አንድ አባባል አለ። የነቢዩ ንግግር ነው። ፈሊየቁል ኸይረን አው ሊየስሙት መልካም ነገር ተናገር አልያ ዝም በል ነው። ሰዎች ሁሌ ይወዷታል፣ ሁሌ ያከብሯታል። ሁሌ ግን እሷ ለአኺራዋ ትጨነቃለች፣ ለአኺራዋ ታስባለች። አንዳንዴም ቁጭ ብላ ቀብርን አስታውሳ ታለቅሳለች። ከወሬዋ ከንግግሯ የበለጠ ስራዋ ይበልጣል። ንግግር ሳይሆን የምታበዛው ስራ ነው የምታበዛው። ከአንዱ ስራ ወደ ሌላ ስራ ትሄዳለች እንጂ ወደ ፊልም ወደ حرام ነገር ወደ ወሬ አትሄድም። የሙስሊም እህት መገለጫ ዝምድና ትቀጥላለች። ስለሚወዷት ብቻ ሳይሆን የሚጠሏትም ቢሆኑ ወትዑጢ መን መንዐሃ ለከለከላት ሰው ትሰጣለች። ወተዕፉ ዐን መን ظለመሃ የበደላትን ሰው ይቅር ትላለች። ጠንካራ ሙስሊም እህት ለሙስሊም እህቶቿ ለምትወዳቸው ጓደኞቿ በምስጢር ዱዓ ታደርጋለች። ለሙስሊም እህቶቿ በጣም ትተናነሳለች። ሰዎችን ባገኘችበት አጋጣሚ ትጠቅማለች እንጂ አትጎዳም። ከባህሪዋ ለስለስ ያለች ናት፣ ገር ናት። ከሴቶች ሁሉ ወዳችኋለሁ ሙስሊም እህቶቿን በጣም ትወዳለች ለአላህ ብላ። ደንዳናና ንፉግ ባህሪዋ ሰዎች ሊቀርቡት ማያደርግ አይደለም። በየቦታው የምትጮህና ሰው የምታጣላ ዋሾ ውሸታምም አይደለችም። ወኢነሃ ሂየ ሙሂበቱ ሊላሂ ወሊኢማኢላህ የአላህ ባሮችንና አላህን የምትወድ ሴት ናት። ሁሌ ቀልቧ ላይ የአላህ ፍርሃቻ አለ። ሁሌ ምስጢሯን ጭንቋን ለአላህ ብቻ ነው የምትናገረው። ወደ አላህ ሰዎችን ለመምራት ወደ ዲን ለሰዎች ሰበብ ለመሆን ጉጉቷ ልጅ ከማገኘት ባል ለማገኘት ካለው የበለጠ ጉጉት ነው ያላት። ላ ተቅሩ ዐይኑሃ ሙስሊም እህቶቿ በሙሉ ወደ አላህ እስካልተመለሱና ሒጃብን አኽላቅን እስካላሳመሩ ድረስ ምንም ደስተኛ አትሆንም። ለሌላው አርቃ ታስባለችና ጎረቤቷ ወንጀል ስትሰራ፣ ፊልም ስታይ፣ ዘፈን ስታደም፣ ተራቁታ ስትሄድ ካየቻት በጣም ታዝናለች። ቀስ ብላም ትመክራታለች። ቁርአንን እንድትሰማ ቁርአንን እንድታቅ ወደ ኸይር እንድትመጣ ትገፋፋታለች። እነዚህ ሰዎች ወደ ቁርአን ወደ ዲን እስኪመጡና መጥፎውን ነገር እስኪተው ድረስ በተአምር አትረጋጋም። መች ነው ወደ ሐቅ የሚመጡት? መች ነው ሐቅን አውቀው ቀጥ የሚሉት ብላ ትጨነቃለች። ደሊለቱ ኒሳኢ ኢለላህ በጥቅሉ ይህቺ ሙስሊም ሴት ብሎ ማለት በመጨረሻም ለሙስሊም እህቶች ሁሉ ወደ ጀነት መመሪያ አርአያ ናት። الله دقون من قد يمران وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.